እናቴ ከክብርት ይታይሽ ወርቄ ከአባቴ ከክቡር በላይ ፈንታ አብሽካን ተወልጃለሁ። ከዚያ አብሽካን ጊዮርጊስ ክርስትና ተነስቻለሁ ዳንግላ ወረዳ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራለሁ። ታላቁ አባቴ ደግሞ ሙሌ በላይ የሚባል ክርስትና ያነሳኝ ያለቃ በላይ የስልሳው ልጅ እሱ ክርስትና አንስቶኝ አስተምቆኝ ከዛ በኋላ በ4 አመቴ ወደ በ3 አመት ገና ጸንሳለሁ ጊዮርጊስ ቸፈር ወረዳ ትንሽ ጊዜ ቆይተናል። በ5 አመቴ ወደ ናዳ ማርያም መጥቻለሁ። በ64 ዓመተ ምህረት ደብረ ማርቆስ አባቴ ወስዶ ዲቁና መጋቢት 21 ቀን ዲቁና ሰጥቶኛል ከወንድሜ ጋር።